ሄሎ ያሳት በስባሳው እንዴት ነህ አንበሳው? እንዴት ሰላም ነው? አለሁልሽ አባቴ። ደህናውን ልሰናበት ነው የደወልኩት። ክፍለ ሀገር ልትሄጂ ነው እንዴ? አይደለም እና ልሞት ነው። ምንድን ነው የምታወራው አንተ ደግሞ? ራሴን ላጠፋ ነው። የንግድ ባንክ ህንጻ ወይ ረጅሙ ህንጻ አለ አይደለ? እዛ ላይ ያለው ማርከስ አዲስ ሬስቶራንት ሽንት ቤቱ በመስኮት በኩል ወጥቼ ነው ያለሁት። በቃ ጫፍ ላይ ነኝ። ይኸውልህ አዳምጠኝ፣ ነገሮች እንዳሰብካቸው እየሄዱልህ አይደለም። ደሞዝን የሚጨርሰው የታክሲና የላዳ ብር ነው አውቃለሁ። ተወኝ። በቀን አንዴ እንደምትበላም አውቃለሁ። አሁን ራስን አጠፋ ማለት ተመትሄደውን አስብ፣ ህመሙን አስበው። እናትህን፣ አባትህን፣ ፍቅረኛ የለኝም እባክህ። ወደፊት ይኖራል። እሱማ እውነትህን ነው። በቃ አሁን ውረድ ከመስኮቱ ላይ ብራዘር። ግን ምን እስቴክ በልቻለሁ ልሞት ነው ብዬ ውስኪም ጠጥቻለሁ። ስንት ብር ነው? 30,000 ብር። ኧረ በስመ አብ። በቃ ወንድሜ አዋጣኝም። ቻው በቃ ተባለ። ቻው። ሄሎ እኔ እከፍለዋለሁ። አለሁ ወንድሜ። ምን አልከኝ? አለ ተርፋለህ? እርግጠኛ ነህ? አለሁ። ተርፌያለሁ። እኔ እከፍላለሁ ነው ያልከኝ? ኧረ በስመ አብ። እሱንም ሰምተሃል? እሺ ወንድሜ፣ ድሮም እኮ አንተ እያለልኝ ሰው እንደሌለው መሆኔ እኮ ነው የሚያሳዝነኝ። በቃ ተረጋጋውን። እሺ ውረድ ከመስኮቱ ላይ። አዎ ወርጃለሁ። ውጣ ከሽንት ቤቱ። ወጥቻለሁ። ይኸው። እሺ ስልክ ላይ ቴሌ ብር አለ? አለኝ። አዎ ላክልኝ እንዴ? አይ የብድር አገልግሎት ይሰጣል። ተበደር። እየሰራ ትከፍለዋለህ። ምን ወጣት አይደለ እንዴ? አታለልከኝ ወይ? እዘላለሁ ተበልቼ። ዝለል ወንድ ነህ ዝለል። እንደው እንዴ 30,000 ብር ይላል እንዴ?